ዘመኑ የእግዚአብሔርን ወንጌል ከፍ የምናደርግበት ነው። ዘመኑ በየአደባባዩ ወንጌልን የምንሰብክበት ነው። ዘመኑ የምንዘምርበት። ትላንትና አባቶቻችን ይህን ወንጌል ለመስበክ በኢየሱስ ዋጋ ከፍሏል። በጉድጓድ በዋሻ በተራራ በኢየሱስ የማይከፈለውን ዋጋ ከፍሏል። የእግዚአብሔርን ቃል ስለሰበኩ ብቻ እንደ አረመኔ ተቆጥረዋል፣ ተገለዋል፣ ሞተዋል። የእግዚአብሔርን ቃል ስለሰበኩ የደብተራን ቃል ስላልተናገሩ የእግዚአብሔርን ቃል ስለተናገሩ ዋጋ ከፍሏል። በኢየሱስ የጠንቋይን ቃል ስላልተናገሩ የእግዚአብሔርን ቃል ስለተናገሩ አባቶቻችን ዋጋ ከፍሏል። በኢየሱስ ክርስቶስ ሌላ መጽሐፍ የለም። አዋልድ መጽሐፍ የለም። ተደራቢ መጽሐፍ የለም። መጽሐፉ ይሄ ነው። በኢየሱስ ክርስቶስ ሌላ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ በኢየሱስ ቅዱስ የሆነ መጽሐፍ ይሄ ነው። በኢየሱስ ክርስቶስ ያው ሰው ብዙ ሊጽፍ ይችላል። መስፍን ብዙ ሊጽፍ ይችላል። በኢየሱስ ክርስቶስ እሱ አይደለም መጽሐፉ። መጽሐፉ የእግዚአብሔር ቃል ነው። በኢየሱስ ክርስቶስ ይሄንን የእግዚአብሔርን ቃል ሸፍኖ በኢየሱስ ክርስቶስ ዳዊትን ሲያስደግመን የነበረ መንፈስ ወጋውት በኢየሱስ ክርስቶስ። ይሄንን የእግዚአብሔርን ቃል ሸፍኖ በኢየሱስ ክርስቶስ ገድላትን በኢየሱስ ሲያጋድለን የነበረ መንፈስ ወጋውት በኢየሱስ ክርስቶስ። ገድልና ገደልን ሲያሳየን የነበረ መንፈስ አንተ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብሎ መጽሐፍ ቅዱስ ከተናገረ በኢየሱስ ክርስቶስ ከማርያም የተወለደው እርሱ ኢየሱስ ክርስቶስ ያልናበቅ 4 ነጥብ በኢየሱስ ክርስቶስ። ስለዚህ በኢየሱስ ክርስቶስ አዋልድ መጽሐፍ አንቀበልም። በኢየሱስ ክርስቶስ ተደራቢ አምልኮ አንቀበልም። አማልክትም አንቀበልም። ያለ የነበረ ሁሉም በስልጣኑ ቃል የሚገዛ በኢየሱስ አልፋ የሆነ ኦሜጋ የሆነ ልዑል እግዚአብሔር እርሱ ነው በኢየሱስ ክርስቶስ። ስለዚህ በኢየሱስ ክርስቶስ እግዚአብሔር ምን እንደሚል ታውቃለህ? በኢየሱስ ክርስቶስ እሱን ያከበሩትን ያከብራል፣ የናቁትን ይንቃል። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም የሚለው። ሳሙኤል ላይ እግዚአብሔርን ያከበሩ ከብረዋል። ሳኦል እግዚአብሔርን ንቆ ተንቋል በኢየሱስ ክርስቶስ። ናቡከደነጾር እግዚአብሔርን ንቆ ተንቋል በኢየሱስ ክርስቶስ። ሳጥናኤልም በልዑል እመሰላለሁ ብሎ ከሰማይ እንደ መብረቅ ወድቋል በኢየሱስ ክርስቶስ። ስለዚህ አንድ ነገር ልንገርህ፣ ጌታ ምስክሬን በኢየሱስ ክርስቶስ እግዚአብሔር ላይ የወጡ በኢየሱስ ክርስቶስ ይደቃሉ። በኢየሱስ አየህ፣ መጽሐፍ ሲናገር ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። እግዚአብሔርን ካልተቀበልክ የሰማይን አምላክ እግዚአብሔርን ካላመንክ በኢየሱስ ክርስቶስ መጥፊያ እንደቀረበ ይሄ መጨረሻ ሰዓት ላይ እንደ 11ኛው ሰዓት ብዬ እንኳን ልነግር አልችልም። መጨረሻ ሰዓት ላይ ያለው። ስለዚህ እንዲህ ልበል፣ በኢየሱስ ክርስቶስ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። እኛ በዚህ ሆነ በሌሊት በእግዚአብሔርን ታላቅነት የምናወራው የእግዚአብሔርን ፍቅር ነው የምናወራው። አየህ፣ በኢየሱስ ክርስቶስ ኃጢ ሲናወጥ ሟርተኛ እዛ ሲጨናነቅ እኛ በእግዚአብሔር ቃል እናልፋለን። እኛ በእግዚአብሔር ቃል እንጥሳለን። እኛ በእግዚአብሔር ቃል እንሻገራለን። ምክንያቱም ዘመኑ የወንጌል ነው። ዘመኑ እግዚአብሔርን የምናገለግልበት ነው። ዘመኑ ለሰማይ አምላክ ለእግዚአብሔር ምስጋናን የምናመጣበት ነው። ዘመኑ በእምብልታና በዋሽንት በከበሮ በጽናጽል የሰማይን አምላክ እግዚአብሔርን የምናከብርበት ነው። ለልዑል አምላክ ለእግዚአብሔር ምስጋናን የምናቀርብበት ዘመን ነው። ዘመኑ የሰማይን አምላክ እግዚአብሔርን የምንጠራበት ዘመን ነው። ዘመኑ ለሰማይ አምላክ ለእግዚአብሔር ብቻ አምልኮና ስግደት የሚሰጥበት ዘመን ነው። በኢየሱስ ክርስቶስ ማንም ይሄንን አምልኮና ማንም ይሄንን ስግደት ሊወስድ አይችልም። ለእግዚአብሔርና ለእግዚአብሔር ብቻ ነው በኢየሱስ ክርስቶስ አምልኮና ስግደት። ስለዚህ ዘመኑ የወንጌል ነው። ስለዚህ በእግዚአብሔር ጊዜ የእግዚአብሔርን ወንጌል አገልግሉ። እወዳችኋለሁ። በምስራቅ በምዕራብ በሰሜን በደቡብ በአፍሪካ በአውሮፓ በዓለም ዙሪያ ሁሉ ያላችሁ የሰው ዘር በሙሉ በኢየሱስም እንዲህ ልበላችሁ፣ ይህንን የእውነትን ወንጌል ስበኩ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። በኢየሱስ ክርስቶስ። ኢየሱስ ይባርካችሁ። እወዳችኋለሁ፣ አከብራችኋለሁ። ዘመኑ የወንጌል ነው። ማንም ምንም ይበል፣ ዘመኑ እግዚአብሔርን የምናከብርበት ነው። ማንም ምንም ይበል፣ ለሰማይ አምላክ ለልዑል አምላክ ለእግዚአብሔር ምስጋናን የምናመጣበት ዘመን ነው። እግዚአብሔር ይህንን ዘመን ስለሰጠን፣ እግዚአብሔር በአባቶቻችን በኢየሱስ ክርስቶስም የተከፈለውን ዋጋ በእኛ ደግሞ መልካም ፍሬ እንድናጭድ እንድናፈራ በኢየሱስም ስለረዳን ስሙ ለዘለዓለም ይባረክ። ዘመኑ የወንጌል ነው። ጌታ ለዘለዓለም ከፍ ይበል። ኢየሱስ ጌታ ነው።